ووضع كفيه على فخذيه فقال يا محمد سبحان الله أنبئني عن الإسلام ألو أخبرني عن الإسلام. شوف نبي في اللي في تكوش على الناي هنا سو متو محمد هوي سلسلمنا نقرن له عند سو مسلم سيفلق مما أدرج اللبت يميلون نقر نقرن له. كزيام نبي صلى الله عليه وسلم بقلص أسكمت ولت إسلام مالت أن تشهد أن لا إله إلا الله وأن محمد رسول الله كالله بستكر بحق ميجزوت أملاك دليل لنا أملاك بتشن الله سبحانه وتعالى بتشن يوم أملاك دونه ممسكر عندنا يوم نتب ولتن يوم مسوسو وتقيم الصلاة صلاتهن قد أدرجه مسجد مكنياتهم أملكونه لما جمر يوم دنو أمنت يعلنونه ولتن يوم دقمو أملكونه وتؤتي الزكاة زكاة مستتهم أملكونه وتصوم رمضان مسؤوم يهم أملكونه أردت أمستن يوم دقمو وتحج البيت إن استطعت إليه سبيلا ما نجرب باباي وتحج البيت إن استطعت إليه سبيلا بلو تناقر كذاب وهلا الزياقة ينبروا قلسوا يدقموا ملائكة نبي صلى الله عليه وسلم دقامي دقموا تأيقوا أخبرني عن الإيمان إيمان اسم دنو أمنة ميبال ونقر بالله ما من سيبال شهادة ما يسيبال بمن ما منه أن تؤمن بالله بالله ما من وملائكته بملائكة ما من وكتبه بمصحافه ما من مصحافه نمان ناتشو ይሄንም ተቅሼልሽ ልላት መጽሐፎቹ ሲባል አላህ Subhanahu Wa Ta'ala ያወረዳቸው በጣም ብዙ መጽሐፎች አሉ። ከነዚያ ብዙ መጽሐፎች መካከል እኛ ምናውቃቸው ማለት ደግሞ ሙሉ በሙሉ ማስረጃው ያለንና እጃችን ላይ ያሉ ማለት አይደለም። በስም ደረጃ ምናውቃቸውና ቅሪታቸው አለ የሚባለው ትላልቅ 3 መጽሐፎች አሉ። እነኚህ 3ቱ መጽሐፎች ምንናቸው ከተባለ ተውራት፣ ኢንጂልና ፉርቃን ደግሞ ሙሉ በሙሉ ነው ያለው። ምንም ያልጎደለበት ያልተጨመረበት ነው። እነኚህ ሁለቱ ግን ተውራትና ኢንጂል ወይ ደግሞ በአንቺ በመታወቂው መጠሪያ ኦሪትና ወንጌል ተብሎ የሚጠራው ነው። ወላኪን ወደ ሐቂቃው ስንመለስ ተውራትን አላህ Subhanahu Wa Ta'ala ለማን ነው የሰጠው? ለነብዩላህ ሙሳ ነው የሰጠው። ኢንጂልን ደግሞ አላህ Subhanahu Wa Ta'ala ለነብዩላህ ኢሳ ነው የሰጠው። አሁን ደግሞ የምናገኘው የኢሳን ኢንጂል አይደለም የሙሳን ተውራት አይደለም። ምክንያቱም ኦሪትን ተመልሰሽ ብታነቢ ኦሪት ውስጥ እኮ ስለ ሙሳ መሞት ራሱ ስለ ሙሴ መሞት ሙሉ በሙሉ ይናገራል። ምክንያቱም ሶስተኛ ተራኪ ግለሰብ ነው ይሄን ነገር እየተናገረ ያለው ማለት ነው። ወደ ወንጌል ደግሞ ስመጣ ወንጌል በኢየሱስ አለመጻፉን ሁሉም ሰው ያምናል። ይሄንን ሐታ ኦሪት ራሱ በሙሴ አለመጻፉን ሁሉም የመጽሐፍ ቅዱስ አጥኚዎች የሚያምኑት ነገር ነው። እንዲህ አድርገን እናልፋለን። ወኩቱቢሂ አለን መጽሐፎቹ ማመን። ስለዚህ አሁን በመጽሐፎቹ ስናምን እንዴት አድርገን ነው የምናምነው? በመጽሐፎቹ ማመን ሲባል አላህ ብዙ መጽሐፎችን አውርዷል። በዚያ መጽሐፎች ውስጥ አላህ ያወረዳቸውን ነገሮችን በአጠቃላይ አምኜ ተቀብያለሁ። የተበረዘውን፣ የተደለዘውን፣ የተጨመረውን፣ የተቀነሰውን ግን አልቀበልም ብሎ ማመን ነው። ተግባባን? ከዚያ በኋላ ግን አላህ Subhanahu Wa Ta'ala በስተመጨረሻ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ልኮ ቁርአንን ሰጥቷቸዋል፣ ወይ ደግሞ ፉርቃንን ማለት ነው። ለምን አላህ Subhanahu Wa Ta'ala ብዙ ጊዜ የሚነሳ ጥያቄ ነው። በነገራችን ላይ ሜቢ ሱቢናም ይሄን ነጥብ ልታነሳ ትችላለች ብዬ አስባለሁ። ለምን ፈጣሪ መጀመሪያውንም አንድ መጽሐፍ ብቻ መስጠት እየቻለ ሙሉ በሙሉ ማህበረሰቡ በአንድ መጽሐፍ ብቻ መተዳደር እየቻለ ለምን አላህ Subhanahu Wa Ta'ala መጽሐፎችን ይቀያይራል የሚል ነጥብ ሊነሳ ይችላል። አንደኛ መጽሐፎች የሚቀያየሩበት ምክንያት የመጀመሪያውና ዋነኛው ነገር የሰው ልጅ አንድ ቦታ ቋሚ አይደለም፣ ዓለምም አንድ ቦታ ቋሚ አይደለችም። የሰው ልጅ ትናንትና የሚኖርበትን ነገር ዛሬ ላይ ይቀይራል፣ ዛሬ ላይ የሚኖርበትን ነገ ላይ ይቀይራል። ዓለም ተቀያያሪ ናት ማለት ነው። እንዲህ በሚቀያየር ዓለም ውስጥና ሰዎች በሚቀያየሩበት ሰዓት ላይ አንደኛ የሚቀያየር ነገር ያስፈልጋል። ኢላ ይሄን ሁላ ነገር በማገናዘብ ሙሉ የሆነ ነገር ካልተሰጣቸው በስተቀር ማለት ነው። ስለዚህ አሁን ኦሪት ጋር ስትመጡ ሌላ ከባድ ህጎችን ታገኛላችሁ። እነዚያ ከባባድ ህጎች ግን ዘመናችን ላይ አሁን ላይ አምጥተን እንተግብረው ከተባለ ህፃናትን መጨፍጨፍ፣ ትልቅ ትንሹን መግደል፣ ሴቶችን መግደል የሚለውን ነገር አሁን ላይ አምጥተን እንተግብር ከተባለ ዓለም አይቀበለው ሙሉ በሙሉ። እንዲሁም ፈጣሪን ራሱ እንደ መጥፎ አካል አድርጎ ነው የሚያስበው። በዚያ ጊዜ ግን ያ ነገር መተግበር ነበረበትም፣ ህግም ነበር በዚያ ጊዜ ያ ነገር። ከዚያ በኋላስ በደንብ አድርጋችሁ ስሙ። ሁለተኛው ነጥብ ላንሳላችሁ። ሁለተኛው ነጥብ ደግሞ የሰው ልጅ በተፈጥሮ እንደ አማና የተሰጠውን ነገር መጠበቅ አይችልም። የሰው ልጅ አማና ይበላል። አላህ ደግሞ Subhanahu Wa Ta'ala ሲናገር ቀደምት የነበሩ የሃይማኖት አባቶችን ቢመስቱህፊዙ ሚን ኪታቢላሂ ወካኑ ዐለይሂ ሹሃዳአ አለ። እነዚያ ቀደምት የነበሩ ሰዎች እኮ ሹፍ እነዚያ ቀደምት የነበሩ ሰዎች እኮ መጽሐፉ ሲሰጣቸው በአማና መልኩ ይብሮ ማውራት አለበት መሰለኝ። በመሃል የግድ መግባት አለበት መሰለኝ።
ኦኬ ምን አለ ሱብሃንአላህ ቢማ ስተሕፊዙ ሚን ኪታቢላሂ ወካኑ ዐለይሂ ሹሃዳ። ሌሎች ሃይማኖት መሪዎች የሚባሉት ወይ ደግሞ የሃይማኖት አባቶች እስልምና ውስጥ በነገራችን ላይ ሃይማኖት አባት የሚባል ነገር የለም። ኡስታዝ ወሒድ ኡስታዝ ነው፣ የሃይማኖት አባት ግን አይደለም። ወንድማችን ዕምራን ኡስታዝ ነው፣ የሃይማኖት አባት ግን አይደለም። ማንም የሃይማኖት አባት የሚባል የለም ኢስላም ውስጥ። እንኳን እኛ ወጣቶቹ ትናንሾቹ ይቅርና ትላልቅ ዑለማ የሚባሉት እንደነ ኢማሙ አሕመድም እንኳ የሃይማኖት አባት አይባሉም ኢስላም ውስጥ። ምክንያቱም አባት ማለት ያንን ነገር ማኔጅ የማድረግ አቅሙ አለው ወይ ደግሞ ዊላያ አለው በዚያ ነገር ላይ። ኢስላም ውስጥ ደግሞ ማንም አላህ ያወረደውን ነገር የመቀየርም የመሰረዝም በውይይትም እንኳን የሆነን ነገር የማስተካከል መብቱ ስልጣኑም የለውም። ስለዚህ አሁን ምን መሰላችሁ የሃይማኖት አባቶች ስለሌሉ ትክክል ይሁን አይሆን ብቻ አብርሃም ግን መርጦ ቃል ኪዳን ገብቷል ከሱ ጋር። ኦኬ ከዛ ቃል ኪዳን ከሱ ጋር ሲገባ ለምን ገባ? አብርሃምን ለምን መረጠው? ይሄ ፍሎ አለ አይደለ? ቃል ኪዳን ማን ነው የገባው? እንደዛ እንድትነግረኝ ነበር የፈለኩት። ከይስሐቅ ጋር ቃል ኪዳን አልኩ አላ ቃል ኪዳን ከይስሐቅ ጋር ገባ አይደለ? ላ ቃል ኪዳን ለይስሐቅ ገባ የሚባል ነገር የለም። ላ ቃል ኪዳን ለይስሐቅ ገባ አይደለም። ነብዩላህ ኢብራሂም አለይሂ ሰላም እሺ እንትን ማስረጃው አለ። አይ እኔ ሲሊስታውሩ ነው የሰማሁት። ሌላ አንብቤ ምን አይደለም አንብቤ አላውቅም። ሲጀመር ማስረጃ ካለ ችግር የለም። ከማስረጃው ጋር አጥቃት። አቤት ኡስታዝ ከይቅርታ ጋር ምንድነው ስፔሲፋይ አድርጊ ጥያቄሽን ሾርት ኤንድ ፕሪሳይዝ አድርጊው። ጥር ምንትና አድርገሽ አቅርቢው። አንድ ጥያቄ አቅርቢ። ሰንሰለታማ የሆነ ጥያቄዎች ከጠየቅሽ ለመመለስ ኦኬ እኔ ጥያቄ ባጭሩ እንትን ነው። አሁን በእኛ በክርስቲያኒቲ ፍሎ አለው አይደለ? እግዚአብሔር ሰማይና ምድር ፈጠረ፣ ይሄ ተፈጠረ፣ ከዛ ይሄ ሆነ ተብሎ እስካሁን ድረስ ያለው ፍሎ አለ አይደለ? ያ ፍሎ በእናንተ አለ ወይ? አላህ ወደ አብርሃም ሲሄድ የሄደበት ምክንያት አለ ወይ? ከአብርሃም ጋር ቃል ኪዳን ገባ ስትል ሰምቻለሁ። ወሂዳን ተራስ ስታስተምርና ቃል ኪዳን ሲገባ የገባበት ምክንያት አለ ወይ? ነቢያቶቹ ከዛ በኋላ ሲላኩ የራሳቸው ምክንያት አላቸው ወይ? በመጨረሻም ኢየሱስ ሲላክ የራሱ ምክንያት አለ ወይ? ይሄ ሁሉ ምክንያታቸው መቼስ መጨረሻ ላይ አንድ ፖይንት ነው ያለው። ያ ምንድነው? ይሄ ፍሎ እንድትነግሩኝ ነበር የፈለኩት። ያው ዘፍጥረት ላይ ካለው ጊዜ ጀምሮ ስትመለከችው ከአደም ጀምሮ የነበረው ያን አምላክ አስተምሮት ነው ያላቸው። ኦሪት ዘፍጥረት 17 ላይም ስትመለከችው አብርሃም ያህዌ ወይም ደግሞ ዮዴሄቫቭ የሚባለው ለአብርሃም ቃል ሲገባለት የመገረዝ ኪዳን የገባለት አይደለ? የመገረዝ ቃል ኪዳን ገብቶለታል። እሱን ነው መጽሐፉ የሚናገረው። ያ ኪዳን ደግሞ ሁለቱንም ልጆች የሚያቀፍ ነገር እንደሆነ ነው የሚናገረው ባይብል ላይ። እሱ ላይ ጥያቄ ያለሽ ቃል ኪዳን የገባለትን አይ የኪዳኑ ማረጋገጫ መገረዝ ሆነ እንጂ ኪዳኑ መገረዝ አይደለም። ኪዳኑ ሌላ ነው። እሺ ንገሪኝ፣ ጥቅስ ጠቅሰሽ ያወጣሽ ንገሪኝ እንደዛ የሚል። ኦኬ ያው እንኳን በስልኬ ለማውጣት አይመቸኝም፣ ግን እሺ እኔ ልንገርሽና አሳይመንት አድርገሽ ታመጫለሽ። ኖ አይ ምን አቆማለሁ ያለውን ኪዳንን ልንገርሽ እኔ ለአብርሃም። እሺ አይደል እኔ ልንገርሽ፣ አንቺ አመጣለሁ ነው ያልሽው። ስታመጪ አንቺ ተቀጣያለሽ። እኔ ደግሞ መጽሐፉ ላይ ሳነብ ያገኘሁትን ነገር ልንገርሽ። ኦሪት ዘፍጥረት ምዕራፍ 17 ላይ ቁጥር 7 ላይ ቃል ኪዳኔን በእኔና በአንተ መካከል ከአንተም በኋላ ለዘር በትውልዳቸው ያለ በትውልድህ አላለው። አንድ አይደለም ሁለት ልጆች ናቸው። ለዘላለም ቃል ኪዳን አቆማለሁ አለ። ለአንተና ከአንተ በኋላ ለዘር አምላክ ሆናለሁ አለ። አሁን ይሄ ቃል ኪዳን ነው። ይሄ ቃል ኪዳን ምንድነው አለ? ቁጥር 10 ላይ በእኔና በአንተ መካከል ከአንተ በኋላ በዘር መካከል የምትጠብቁት ቃል ኪዳን ይሄ ነው፣ ከእናንተም ወንድ ሁሉ ይገረዝ፣ የቁርበታቸውን ስጋ ትገርዛላችሁ፣ በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናልና አለ። የ8 ቀን ልጅ በቤት የተወለደ ይገረዝ፣ በቤት የተወለደ በብር የተገዛው ይከደን። ቃል ኪዳኔም አለ በስጋችሁ የዘላለም ቃል ኪዳን ይሆናል አለ። ስለ መገረዝ ነው የሚያወራው። የቁልፈቱ ስጋ ያልተገረዘ ቆላፍ ሰው ግን ያቺ ነፍስ ከወገን ተለይታ ትጥፋ፣ ቃል ኪዳኔን አፈርሳለችና አለ። ከዛ ምንድነው ያደረገው? አይተሽ ከሆነ ማለት ነው። ከዛ በኋላ ምን አደረገ? ቁጥር እንትን ላይ ማለት ነው ቁጥር 25 ላይ ልጁ እስማኤል የቁልፈቱ ስጋ በተገረዘ ጊዜ የ13 ዓመት ልጅ ነበር አለ። ገረዘው በዛን ሰዓት። ቃል ኪዳን መጀመሪያ ያደረገው ከማን ነው? ከእስማኤል ጋር ነው። ከዛስ ምን አደረገ? ከዛ በኋላ ምን አደረገ ሲባል ቁጥር 17 ላይ ምንድን ነው